ያስረዳ በትዝታ ጭነት ስንት እንደምጎዳ ዘወር ብዬ ሳየው ትዝ ይለኝ ጥንቱ ያሳለፍነው ቀን ሲሰማኝ በብርቱ ሐዘኑን ደስታውን ብዙ በማሰቤ ትዝታው ምግብ ሆኖኝ አልቀረም መጥገቤ ፊቴ ድቅን ሲል ያሳቅ ያጫወታ መንፈሴ ይመላል በከባድ ትዝታ ፊቴ ድቅን ሲል ያሳቅ ያጫወታ መንፈሴ ይመላል በከባድ ትዝታ በእውነቱ ከሆነ ቀደምም ተናግሬያለሁ። ከብዙ ጊዜ በኋላ እንደዚህ ያማረባቸው ውብ ሰዎች ሲገናኙ ያየሁት። ስለዚህ መደጋገም ያለበት ነገር ነው። ስለመጣችሁ ይህን ዝናብ ሳይበግራችሁ ስለመጣችሁ ለእናንተ ራሳችሁ ሞራል ስለሚያስፈልጋችሁ አንድ ጊዜ በጭብጨባ ይህን ፕሮግራም ያዘጋጁልን ልጆች በእውነቱ ከሆነ እግዚአብሔር ያክብራቸው። በጣም ትልቅ ስራ ነው የሰሩት ስላገናኙን ብቻ። በአሁኑ ሰዓት ብዙ መገናኛ ቦታ ጠፍቷል። ብዙ ክለቦች ብትሄዱም ደስ ሳይላችሁ ልትወጡ ትችላላችሁ። ስለዚህ ይህን ነገር በማዘጋጀታቸው ለእነሱ ሞራል ስጡልኝ አንድ ጊዜ። እዚህ ጋር የምታዩዋቸው በጣም ከባባድ ቲሞች ናቸው። አስተዋውቃለሁ። ቢኒያም ነጋ ለቢኒያም እናመሰግናለን። ከዚህ በፊት ከሚሰራቸው ስራዎች ባሻገር ይህንን ቲም ለማንቀሳቀስ ጆይን አድርጓል ማለት ነው። አይሆፕ ጥሩ የተለያዩ ፕሮግራሞች ወደፊት እናያለን ብዬ ተስፋ አደርጋለሁ። እዚህ ጋር የምታዩት መልከ መልካሙ ውብ እህታችን ሄርሜላ በቲሙ ውስጥ ብቸኛ ሴት ናት። ወደፊት ሴቶች እንደሚሳተፉ ተስፋ እናደርጋለን። እንዳትዋጥ። ስለዚህ ይህንን ግሩፕ ለማበረታታት ብዙ ስራ እየሰራች ያለች እህታችን ናት። ኮሚኒቲውንም በማገልገል በርታ ደፋ ቀና የምትል እህታችን ናት። ሄርሜላ እናመሰግናለን። አማኑኤል ዮሐንስ ዲጄ አማን ከዚህ በፊት የተለያዩ ፕሮግራሞችን ሲያዘጋጅ የነበረልን ድንቅ ዲጄ ነው። ይህንን ቲም ለማንቀሳቀስ ጆይን አድርጓል። አማን እናመሰግናለን። ዮናታን ቢላት ዮናታን ያው በዘጠናዎቹ ምርጥ ፕሮሞተር የነበረ ነው። የነ መሐመድን የነ ቴዲን የነ አስቴርን ሲያስተዋውቅና ሲሰራ የነበረ ወንድማችን ነው። ዮናታን ይህን ቲም ተቀላቅለዋል። ዮሐንስ ተረፈ ጆኒ
እንደሚታወቀው የተለያዩ ፊልም ስራዎችን በመስራት የቴሌቪዥን ድራማዎችን በመስራት በማቅረብ ነው። አሁን ደግሞ ይህንን ቲም በማንቀሳቀስ በዋና ስራ አስኪያጅነት ይመራዋል። ወደፊት ጥሩ ነገሮች እንደምናይ ተስፋ እናደርጋለን። ለጆኒ እናመሰግናለን። ለጆኒ እዚሁ ጋር ተወለታለሁ መክፈቻ ንግግር እንዲያደርግ ጆኒ ወደ እሺ፣ እናመሰግናለን። የዘጠናዎቹ በመጀመሪያ ደረጃ ለዚህ ስለተቀደሰ ቀን ያገናኘን ፈጣሪያችን ክብር ምስጋና ይገባዋል። በጤናና በሰላም ያገናኘን እጅግ ብዙ ዓመት የቆየን ልጆች ናን። እዚህ እኛን አክብራችሁ የዘጠናው ዝግጅት እኛን ይመስላል ብላችሁ ስለመጣችሁልን በጣም ነው የምናመሰግነው። ከዛ በመቀጠል ይህ ዝግጅት እንዲሳካ የተባበሩን ሰዎች ማመስገን ያስፈልጋል። እዚህ ጋር የምታያቸው ባለሙያዎች ጋሻው የዘጠናዎቹ የፎቶግራፈር ኤክስፐርት ላደረክልን ትብብር በሙሉ እጅግ አድርገን እናመሰግናለን። ከእኛ ጋር ነው። ሁሌም በአጭር ጊዜ እንዲህ ልናደርግ ነው ስንለው ያለምንም ማቅማማት ይኸው እዚህ ጋር ካሜራውን በመቅረጽ የዕለቱን እየቃረመ ተባብሮናል። እናመሰግናለን። ውበት በመስጠት ዝግጅቱን መድረክ በመምራት ሙሌ የጥበብ ሰው ነው። ግሩም ተዋናይ ጸሐፊ ነው። እናመሰግናለን ሙሌ። ከዛ በማስከተል የዘጠናዎቹን ዲጄ እንዲካተቱ ለማድረግ ጆኒ፣ ዲጄ ዶኒ፣ ዲጄ ሰይፈ ዝግጅቱን ስናደርግ ላደረግላችሁ ጥያቄ ያለምንም ማቅማማት እናንተም ፓርት ለመሆን ስለፈለጋችሁ ስላገዛችሁ እናመሰግናለን። አፋቲዩብ እንዲሁ ተጨማሪ እገዛ አድርጎልናል። ይህ ደግሞ በቮለንቴርነት ሮቤል፣ ለትግስት፣ ፋይዳ በሩ ጋር የሚያግዙንን በሙሉ እጅግ አድርገን እናመሰግናለን። ዝግጅት ቀላል አይደለም። ወደ ዋናው እንትን ስገባ እዚህ ጋር ያሉትን ወንድምና እህቶች ሀሳቡ ሲመጣ መጀመሪያ የዘጠናዎቹን ለማዘጋጀት ሁሉም ያለ ሀሳብ በወረቀት የሰፈረ ነው የመጣሁት እኔና አብሮ ለመስራት እኔም ዮናታንም እንዲሁም አማን ምንም ሳይበግራቸው የመጣውን ሀሳብ አብሮ ለመስራት በቅንነት ስለተቀበሉ በእናንተ ስም በጣም ነው የማመሰግነው። ምናልባት ቀላል ሊመስላችሁ ይችላል ማዘጋጀት ዝግጅት አይደለም እና የዘጠናው ጄኔሬሽን ይዞ የሚመጣው እንትን ለሚቀጥለው ጄኔሬሽን አሪያ መሆን አለብን። የሚቀጥለው ጄኔሬሽን እኛ ልጆች ማለት ነው እንዴት ነው ቴክ ኦቨር የሚያደርጉት እና ያንን በተመለከተ ብዙ ስራ መስራት የሚችሉ ሰዎች ከኋላ እንዳላችሁ እናውቃለን። እናንተም በዚህ ቲም ውስጥ ገብታችሁ ኤክስፐርት ያላችሁ እንደምታግዙን ተስፋ እናደርጋለን። በዘጠናዎቹ የነበረው አበሻ ስብስብ ያው ኢትዮጵያን ኤርትራን በሰፊ የተሰደሩበት እንደመሆኑ ዘጠናው ላይ ድሮ የነበረ መገናኘት ፍቅር የሰፋበት ዘመን ነበረ። ያው የህይወት ጉዳይ ሆኖ ሁላችንም ባለን የህይወት ኃላፊነት ሁላችንም ተበታትነን ነበር የነበረው። ያንን ክፍተት ለመሙላት ነው ይሄ 90 አበሻ ድርጅት አድርጎ የተነሳው ያለው የቢዝነስ ሞዴልም ቢሆን አበሻውን በአንድ በማገናኘት ብዙዎች አሉ። አሁን እኛ በተገናኘበት ሰዓት ታመው ሆስፒታል የተኙ ቤት ውስጥ በተለያየ የህመም ፈተና ውስጥ ያሉ አሉ። ሎኔነሱ እዚህ ሀገር ደግሞ ከባድ እንደሆነ ታውቁታላችሁ እና እኛ እዚህ የተሰባሰብነው አትሊስት አበሻው ዳግም ተገናኝቶ ያንን የድሮን ትዝታ አብሮ የሚያሳልፍበት ለማድረግ ነው። ወደፊት የምናዘጋጃቸው ዝግጅቶች ሰፋ ያለ ለማዘጋጀት ስላሰብን ተለቅ ያለ ቦታ አድርገን ዘጠና ውስጥ ያሉ ብዙዎችን የሚያውቁ ዝግጅት ለማዘጋጀት ነው የታሰበው። ዝግጅቱ በልቶ ጠጥቶ ለመሄድ ሳይሆን የምንዘክራቸው አስተዋጽኦ ላበረከቱ ኮሚኒቲ ላይ የራሳችን የምናደርግበት ፕሮግራሞች ይዘጋጃሉ።
ከዛም በተረፈ ደግሞ 90 ውስጥ ያላችሁት የየራሳችሁን ያሳለፋችሁትን እንትን እዛ በምናዘጋጀው የተለያየ ዝግጅት ውስጥ ተሳትፎ እንድታረጉ የህይወት ተሞክሯችሁን እንድታስተላልፉበት ኔትወርኪንግ እና የመገናኛ ፕላትፎርም ነው። ባጭሩ የሚቀጥሉት ዝግጅቶች ለማዘጋጀት የዋትሳፕ ፕሮግራም እንትን አለ፣ ግሩፕ የተዘጋጀ እዛ ዋትሳፕ ግሩፕ ላይ ተሳታፊ ሆናችሁ ምንም አይነት ነገር የለውም፣ በቲሙ የሚመራ ነው። ያንን በማድረግ ብዙ እጅግ ያሉትን የለንደን ውስጥ ያሉትን አሜሪካ አውትሳይድ እንደመጣችሁ አላችሁ። ያንን በመሰብሰብ የናይንቲሱን የጥሩ ወርቃማው ትውልድ ለአዲስ ትውልድ ማስተላለፍ የምንችለው ማስተላለፍ ነው። እጅግ አድርጌ ነው የማመሰግነው። ምሽቱ የማረ የተሳካ እንዲሆን ሰላማዊ ምሽት እንዲሆን ያችሁ በድጋሚ እንኳን ደህና መጣችሁ። መልካም ምሽት። ክቡራትና ክቡራን እንግዶቻችን ንግግሩን ያደረጉልን ጆኒ ከልብ እናመሰግናለን። እንጫወታለን። 1-3 ሰዓት የሚወስድ ንግግር አድርጌ ከዛ በኋላ እንጫወት። አይዟችሁ። ኬክና ሻምፓኝ ስላለ ኬክ እየበላችሁ በደንብ የጣፈጠ ምሽት እንድታበሳለሁ ስለፈለግን ኬኩን ይዛችሁ እንድትመጡ ጋብዛለሁ። ኬኩ የት አለ ጆኒ? ኬኩ ዛሬ እዚህ ያለ ሰው ሁሉ ኬክ ነው። በነገራችን ላይ ግን ስኳር እንዳይበዛባችሁ ቀስ እያላችሁ ብሉ። እሺ፣ ራሳችሁ ስኳር ናችሁ አምሮባችሁ። Okay, that's celebration. We got the